አሁን እዚህ ብዙዎቻችሁ ሰብስክራይብ ያብርሃምን ያላነሳችሁ አላችሁ። ሲመጣ ይሄ እየሄዳችሁ ላይክ እያደረጋችሁ የምትሰጡ ሄዱና ሰብስክራይቡን አንሱበት። አባቶች፣ የቡታጅራ ሽማግሌዎች፣ የቡታጅራ የሃይማኖት አባቶች ለማጋባት ብቻ ነው ወይ ሽምግልና የሚሄዱት? አድርሱላቸው። ለማጋባት ብቻ ነው ወይ ሽምግልና የሚቀርቡት? ለማጋባት ብቻ ነው ወይ መኪና ሞልተው ሊበሉ ብቻ ነው ወይ የሚሄዱት? ሲጣሉ ትላንትና ያጋቧቸው ሽማግሌዎች ለምንድን ነው ልጆቹ ትላንት ያጋባናቸው ለምንድን ነው የተጣሉት ብለው ማስታረቅ ቦታ ላይ አይሄዱም። ሰው ሲያስታርቅ እኮ ለህርቅ ብቻ ለሚሄደው ሲያጋቡ እንዳጋቡላ ሊያስታርቁም መሄድ ግድ አለባቸው። አዎ ልክ ነሽ። እነሱ ናቸው ሲጋቡ ዝም ያጋቧቸው። ሌላው አጨብጭበው አበባ ሀገር አበባ መሸከም በግ መሸከም ቦርጫ አንገፍጥጦ መሄድ ብቻውን ትርጉም የለው። ሲጣሉ ነገ ፍቺ እንዳይበዛ ያጋቧቸው ልጆች ፍቺ እንዳይበዛ የሚያጋቧቸው ልጆች እንዳይጣሉ እንዳይለያዩ አድርገው ሲጣሉ ሄደው ታረቁ። ትዳር እንዲህ አይደለም እኛ ያጋባናችሁ እንዲህ ልትሆኑ አይደለም ብለው የሚያስማማ ሽማግሌ የለምና በዚህ ሁኔታ ላይ ብዙ የሃይማኖት አባቶችም ሽማግሌዎችም ይወቀሳሉ። እንትኖች ብቻ አይደሉም። ምክንያቱም ባልና ሚስት ለማጋባት የሚሄዱ ሽማግሌዎች ሲጣሉም ካላስማሟቸው ባልና ሚስት ለከንቱ ነው ሊያጋቡ የሚሄዱት፣ ለከንቱ ነው ሽምግልና የሚሄዱት። ገባሽ? ዞር ብለው ማያዋቸው ከሆነ ሊበሉ ብቻ ነው እንጂ የሚሄዱት ለልጄ ብቻ እንጂ የሚሄዱት ሲጣሉ ለምን ታይ እንደዚህ ያለም ብለው የሚያስታርቅ ሽማግሌ የለምና ከመሀል ይነዳለው እኛ አድርሱላቸው። አለቀ። አሁን እዚህ ብዙዎቻችሁ ሰብስክራይብ ያብርሃምን ያላነሳችሁ አላችሁ። ሲመጣ ይሄ እየሄዳችሁ ላይክ እያደረጋችሁ የምትሰጡ ሄዱና ሰብስክራይቡን አንሱበት። የአብርሃምን ሰብስክራይብ አብርሃም አንደኛ በሴት እየተቃለደ ነው፣ ሁለተኛ ሃይማኖት እያሰደበ ነው፣ ሶስተኛ ሀገር ገጽታን እያበላሸ ያለ ቆሻሻ የቡታጅራ የክፍለ ሀገር ልጅ ነው። ወደድሽ ምጣላሽ። አለቀ። ጭራሽ ሴት ሆኖ መጣ። አይደለም የኔ ቆንጆ የአቶ ታደሰ ቤተሰቦች ጠቅላላ አብርሃም ብቻውን አይደለም። በሴቶቹ ምን እንዳደረጉባቸው አናውቅም። ሴት ሳይሆን ይሄ አቤል የሚባለው አቤልም ታዞ ነው የኔ ቆንጆ። ይኸውልሽ ወላ ቡዜ በያት ገነት በያት ማበያት ጠቅላላ በዙሪያው ያሉት የራሱ ቤተሰቦች ናቸው። እነሱ ናቸው ሴቶቹን እንዲያድርገው ሊበሏቸው የተነሱት። እውነቴን ነው። እመኝን ትጅዬ ከጀርባው ሌላ ነገር ቢሆን ሄርሜላን በዚህን ያክል አትወርድም፣ ሩታን በዚህን ያክል አትወርድም። ምክንያቱም ሴት ነኛ። እኔ የሚሰማኝ ስሜት ተሰማዋለሁ። ምንድነው የቀባቸው? አብርሃም ምንድነው ያደረገባቸው? ምን ያህል እንደሚከብዳቸው ማውቀ መፈልገው እርጉዞነሽ የፈለገ ነገር ቢሆን ሴት ልጅ በዚህ መልኩ ወርዳ እንዲያትሆን የፈለገሽ ነው። ቆይ አንዴ ቆየች እሷ ከመጣቸው። እሺ ቀጥይሽ ቲጂ። አሁን ባለፈውም እኛን ጮይተናል። ብዙ ጊዜ ነው አንቺ የምትጮይ አብዛኛ። አሁን ምን መሰለሽ ኢቴ እውነቴ ነው የምላችሁ። በሳቱ ቡዜ ምንድነው ያለችው? በንጋታ እኛ ስንጮህ የሄርሜላ ማላወራም ለአፍርሽ ማላወራም ለሩታ ማላወራም ለእውነት ነው የምቆመው የእውነቱ ነው የሚያወራው ብላለች። በሳቱ ለመስቀሉ እኛ ስናወራ ትላንትና መታ ደግሞ ሩታና አፍርሽ ማን ነው ኤፍሬም ነው ያረገ አንተ ላይ ያረጉት እነሱ ናችሁ ብላ አወራች። ለምን በሳቱ እኛ ስንጠይቅ ምንድነው ያለችው? እኔም ያቅ ታሪክ የለም ብላለች። እና የምታውቀው እውነቱ ለምንድን ነው ማታወጣው? የት እውነት አላት? እውነት የላትም እኮ ሴትዮዋ። እውነት እኮ አብርሃም ታሞ ቢሆን ኖሮ እኮ ነገራቸው እዛና እዛ ታታም ነበረ። ምክንያቱም ሁለቱ ባጎች ሴቶች አድርጉ የተባሉትን ነው የሚያደርጉት። እሱ በፉክክር አንፍረድባት። እውነት ሴት ሆነን አንፍረድባት። ምን ተደርጎባት ነው ሄርሜላ ይችን የመሰለች ቆንጆ እሱ ላይ የምትንጠለጠለው? ወዳ እንዳይመስላችሁ። ምን ዳብሷት? በምን ነክቷት? አሁን ላይ ጥያቄ የፈጠረብኝ ይሄ ነው። እግዚአብሔርን ነው የምልሽ። እንደ ሴት ቆሜ ሳስበው እኔ ማላረገውን ሄርሜላ ልታረጋ አትችልም። እኔ ማላረገውን ሩታ ልታረጋ አትችልም። ምክንያቱም የዚህ ምድር አይደሉም ወይ እነሱ? የኛ ፍጥሩ አይደሉም ወይ እነሱ? በዚህ ልክ ወርደው እንደሚሰሩት ቤተሰቦቻቸው የሚለጎሙት ስለምንድን ነው? ወደው ነው? ወደው አይደለም። የአቶ ታደሰ ልጅ ይጠየቅ። ሴቶቹ ምን እያደረጋቸው ነው? በዚህ ልክ ወጥቶ በሴት ልጅ ላይ መጫወት። ይቺ ፈርሳ ምህታቸው የሴት ልጅ እናት ናት። ለስሙ የሴት ልጅ እናት ናት። እስቲ ታቅርብ። እውነት አብርሃምና ሩታ ተፋተዋል የሚል ማስረጃ ታቅርብልን። ሩታ ተፋታ፣ ወንድ ልጅ ይሄን ሁሉ አድርጓት ከሱ ቂጥቂጥ ስር የምትሄደው ሴት አይደለች? ምን ተደርጎባት ነው ሩታ? ዛሬ ላይ የተደረገባቸው እነሱ ናቸው።
ደውል ነው ለኛ እየሰጡን ያሉት ደውል ነው። ሴት ነኝ እግዚአብሔርን ነው የምልሽ። ሩታ አብርሃም እንትና አትበሉ። ሩታ ሄርሜላ አትበሉ። ሴቶች ናቸው እየተዋረዱ ያሉት እዚህ ጋር ወደው አይደለም። አይምሯቸው ምንድነው ያዘው? ምንድነው የተደረገባቸው? ውጪና ይሄንበት ስራቱ አዟት እንዲት ያለሽ ይላታል። እንዲት አረጋለሽ ይላታል። ተወጣለች ያችኛዋን ተራ። አሁን ምንድነው ሩታ አንቺ ጸንተሽ እምልሽን ካረግሽ ከኔ ጋር ህይወትሽን ትቀጥያለሽ፣ ካልቻልሽ ትሄጃለሽ። ሄርሜላንም እንደዛ ነው የሚላት። የሚመጣው ነገር ተቋቁመሽ እፈትንሻለሁ እንዲያረግሻለሁ ትያለሽ። ከቻልሽ አብረሽን ትቀጥያለሽ፣ ካልቻልሽ ምክንያቱም እዚህ ጋር ኦዲየንስ አለ፣ የሄርሜላ ኦዲየንስ አለ፣ የሩታ ኦዲየንስ አለ። እዛ ጋር ሴቶችን ያባላል፣ እዚህ ጋር ኦዲየንሶችን ያባላል። ያው ታደሰ ልጆች ለአብርሃም በክለዋል። ህዝብን በክለዋል። ትላንትና ደግሞ ከጸጉ ጋር እየመጣ ነው። ህዝብን በክለዋል። አብርሃም በጨበጣ ቁጥር ሴቶቹን በነካ ቁጥር የሚለወጥ ነገር አለ። ምንም ውሸት የለም። ሄርሜላ ምናምን አትበሉ። ለመሲ ስሚ ዛሬ የመጣውን አይተሻል? ዛሬም በቱክቱክ የለቀቀውን እንደዚህ በማንነት ወደዱ ብሎ ማለት ሁለታችንም ሴቶች ማሽን ነው። እውነቴን እኮ ነው የምልሽ፣ ክርስቶስን ነው የምልሽ። የመጀመሪያ ቀን ሩታን የጋበዛት ምግብ ያስረከሰ ለሩታ ሜራት ቀሚስ ገዝቶ ራስ ሲጋብዛት ዳቦ በፓስታ ነው። ሄርሜላንም እንደዛ ነው የጋበዛት። ቃላቶች ሰው እውነተኛ አፍቃሪስ እንኳን ሲሆን አንድ ቃላት አይቀየርም። የደገሙ ያንኑ ሩታን የሚላትን ነው። ምንድነው ያለው? አንቺ ፍቅር ከሌለሽ አንቺ በሳቱ እኮ ስለ ሄርሜላ ስለ ሩታ ሳናወራ ለመስቀሉ መተቱ ስናወራ የሄርሜላ ደጋፊ ነው። ግን እሱ እኛን ይኸውልሽ እናቱ እነሱ የተደረገባቸውን እንዳናቅ እዛ ጋር ፌክ ነው የሰራን እሱ ገባሽ? አሁን ሴቶቹ ላይ ነው የተደረገው። ቱጣ ሜቴ ቡዘነ ነው ቦዘኔቺ መጥረጊያ ጋለሞታ ህፃናቶችን እድሜያቸውን የምትጫወትባቸው እዛ ጋር በውስጥ በኩል ከሄርሜላ ኦዲየንሶች ጋር ታወራለች። እነሱ እውነት ይመስላቸዋል፣ ይቀበሏታል። ቡዜ ብራቮ ይሏታል። ውጪ ሌላ ናት፣ ውስጥ ሌላ ናት። ይቺ ጠቅመኛ በዚህ እድሜዋ የሴት ልጅ እናት ናት። ግን ህፃናት ናቸው። ሄርሜላም ተሆነ 20 ቤት ናት፣ ሩታም ብትሆን 20 ቤት ናት። ገና ልጅ ናት። ብዙ መስራት ይጠበቅባታል፣ ብዙ ማድረግ ይጠበቅባታል። የሷ በአብርሃም ዙሪያ ቤተሰብ ጠቅላላ እዚህ ቡድን ላይ ያሉት የአብርሃም ቤተሰቦች ናቸው። ጠቅላላ ገነት ማቢያት እሱ እዛ ቁማር እየተጫወተ በሴቶቹ ላይ እኛ እዚህ ወተን እንባላለን። ሴቶቹ ላይ ምንድን ነው ያደረገው? ይጠይቅ። አብርሃም ምንድን ነው ያደረገው? በሴቶቹ ላይ ነው የተደረገው። እመኑኝ፣ በሴቶቹ ላይ ነው አብርሃም ያደረገው። ምክንያቱም እንዲህ የምትወርድ ሴት ልጅ ራሷን እንትን ብላ የምትወርድ ሴት ልጅ የለችም። ስልኩ ላይ እንኳን የሆነ ነገር ስታይ ምጮ ሴት ናት ያለችው። የአበሻ ሴት በዚህ መልኩ ወርዳ የምትል አይደለችም። እኔም ማላረገውን ሩታ ታረጋለች ብዬ አልገምትም። እኔም ማላረገውን ሄርሜላ ታረጋለች ብዬ አልገምትም። አብርሃም ሴቶቹ ላይ አስደርጎባቸዋል። ቲቪቱ ንቀቱ ነገሩ ምንድነው? አያቴ ድሮ ምን ትል መሰለሽ? የሽሮ ድንፋታ ማንኪያ እስከሚገባለት ነው ትላለች። ምክንያቱም ሽሮ ሊገነፍል ሲል ማማሲያውን እንዲህ ስታስገቢ ወደ ታች ይወርድ የለ። አብርሃም ኃይለኛ ትኩሳት ሲይዘው ይሄ እብጠቱ ይፈነዳለታል። ከሱ ይልቅ ደግሞ የሚያናድዱኝ እነዚህ ሶስቶቹ ገነት ቡዛየው የምትባልና ይሄ ዴቭ የሚባል ወርደው ቁልቁል ያለ እድሜያቸው ከነሱ እኩል ወርደው ውሸት በሴት ልጅ ላይ እንደዚህ እየዘመቱ እንዲያሉ እንዲያደረጉ ተፋታለች ከተባለች ታቅርብልን 80 ተቀደ። ምክንያቱም ያ የሚመጣል 80 ተቃዷል፣ ያ የሚመጣል 80 ሲደጋገም ያ ነገር ውሸት እንደሆነ ነው የምናውቀው። ምነው 80 ብትቀደ የሩታ ቤተሰቦች አንከትክተው አይወስዷትም እንዴ? ሰባብረው አይወስዷትም? አልቀደዱም። 80 ቢቀዱ እንዲያደርጓትም ምን አለባት? እሱ የወንድ ቤተሰብ ናት። ከዚህ ጋር እዚህ ጋር እንትና ብትሄድ እዚህ ጋር እንትና ትመጣለች። ትናንትና እንኳን ለምን እንደዛ እንደበቷ ታሰረ? ለምን ኤፍሬም ላይ አፉን ላይ እንደምትከፍትበት ያኛው ማነው ዴቭ ላይ አፉን እንደምትከፍትበት እሱ አብርሃም ላይ ለምን አፉን አልከፈተችም? ለምን ፈራችሁ? እቤትን እንነጋገር። አሁን ብላ ደግሞ ምን አለች መሰለሽ? አሁንም አይምሮ ትክክል የሚሆን አይመስለኝም አለች። ለምን እንደዛ ላምቧረቀችበትም? አብርሃም ማን ነው በዚህን ያክል? ዳኒ እንደዛ ዶሮ ምንድነው ዝናብ የመታው ዶሮ መስሎ ጭጭት ብሎ መቆሙ፣ የሄርሜላ እንደዛ መፍዘስ፣ የቡዜ እንደዛ መሆን፣ እሱ ልክ ባላ የዶሮ ባላባት አምባሳደር እንደሚባለው ሰው እንዲህ መነጽሩን እያስተካከለ ምን እያለ ማን ነው እሱ? እኛንን እዚህ ሚዲያ ላይ ያላችሁ ደግሞ የወንድ ጥማት ያለባችሁ
ወንድ